ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ ወታደራዊ አዛዦች ድል ቀንቶናል፣ በበርካታ የጎንደርና የጎጃም አካባቢዎች የፋኖን ኃይሎች በመደምሰስ የተያዙትን ወረዳዎች መልሰን ተቆጣጥረናል ሲሉ መግለጫ ሰጡ። የአማራ ህዝብ ተጋድሎ በተለያዩ ስኬቶች በተጠናከረ ሁኔታ ቀጥሏል። በአራቱም ቀጠናዎች እየተካሄዱ ያሉት ተጋድሎዎች የአብይ አህመድን ሰራዊት በቁጥር በመሳሪያ አቅም በሎጂስቲክና በሞራል እያመናመኑ እያዳከሙ መምጣታቸውን ከሚደርሱን መረጃዎች ለማወቅ ተችሏል። አብይ አህመድ አዲስ ዙር ጥቃት ለመክፈት በዋዜማው ላይ ይገኛል። በአንዳንድ አካባቢዎች ከወዲሁ የመጨረሻ ዙር ያለውን ጥቃት መጀመሩም እየተነገረ ነው። ባለፉት 10 ወራት በተደረጉ ውጊያዎች አብዛኛው የሰራዊቱ ክፍል የፈራረሰበት አብይ አህመድ አዲስ ምልምል ወታደሮችን በለብለብ ስልጠና አዘጋጅቶ ለሌላ ዙር የመጨረሻ ብሎ ለተዘጋጀበት ጦርነት እየማገዳቸው ነው። በጎንደር የአብይ አህመድ ሰራዊት በብዛት እየተፍረከረከ ነው። ጎጃም በየአውደ ውጊያው ያሰለፈው ኃይል ሙት ቁስለኛና ምርኮ መሆኑ ቀጥሏል። ሸዋ ላይ የተላከው ሰራዊት መመለስ አልቻለም። ትላንትም እንደዚሁ ነበረ፣ ዛሬም ያው ነው፣ ወደፊትም የሚለወጥ ነገር አይኖርም። ምናልባትም የአብይ አህመድን ፀሐይ የመጥለቋ ነገር በቅርብ የሚያረጋግጥ ውጤት እየመጣ ነው የሚለውን ፋኖች በልበ ሙሉነት የሚናገሩት ነው። በዛሬው ዝግጅታችን በፋኖ መንደሮች ሰሞኑን ያሉትን የውጊያ ውሎች እንቃኛለን። ከጎንደር ወገራ እንጀምራለን። ጦርነቱ ህዝባዊ መሰረት እያያዘ የመጣበት ቀጠና፣ የአብይ አህመድ ሰራዊት እንዳይሆን የሆነበት አካባቢ ወገራ አምባ ጊዮርጊስ። በእኛ አካባቢ ወገራ ወረዳ ዛሬ ከቀኑ 6 ሰዓት ጀምሮ እንዳለ ከከተማው ወጣ ብሎ ገጠራማ ቦታዎች እንደ ብራየሱና ዳባታቦ ዙሪያ ካንታክን የተባሉ ቀበሌዎች እነሱን ቀበሌዎች እንደዚህ መከላከያን እንደዚህ ፋኖን በማሳደድ ዙሪያ ላይ እንደዚህ ሙከራ አደረገ። ፋኖ እንደገና ራሱ እንዲጠናከር ሆኖ አጠናክረን በየቦታው በርበር አስገብተን እንደዚህ ባላይ እንዲቃጠል ነው መኪናውን ተከራክረን። ከዛ ባሻገር ግን ፋኖ በየቦታው እንደዚህ ለበረባ አድርጎ እያራወጠ ገጠር ወደ ከተማ ወገራ ወረዳ ላይ እንደዚህ አድርገታል። ከዛ በኋላ ፖሊስ ጣቢያውን ተቆጣጥረዋል። እንደዚህ አጠቃላይ ከተማውን ወገራ ወረዳን አንዳንድ ሚሽን እንደዚህ ተቆጣጥረዋል። አሁንም በየቦታው በአራቱ አቅጣጫ ውጊያ ላይ ነው ያለ። በጣም እየተፋለመው ነው ያለ። ጠላት እንደዚህ በቃ ፈርጥቶ ብዙ ሀገር ነው በቃ ለቆና እንደዚህ ተቆርጦ የቀረባለ ወደ ካንታ ጥቅም አካባቢ ወደሚባለው ቀበሌ ወደዛ አካባቢ ተቆርጦ የቀራለ እሱ ወይም ዝም ይሰጣል ወይም ደግሞ እንደዚህ እየሰዳና እየተጥረጠረጠ ይጠፋል። አጠቃላይ ከተማው በራር ቁጥጥር ብሏል። አሁን እንደሚነግሩኝ ከሆነ አጠቃላይ በሆነ ሁኔታ ያገዛዙ ሰራዊት ተፍረክርኳል ማለት የሚቻል ነው። ከተሞችን አካባቢዎችን በእጃችሁ እያስገባችሁ ነው ያለው። ምናልባት ከምረት አዋጁ ጋር ተያይዞ እጃቸውን እየሰጡ ያሉ የአድማ በታኝ የሚሊሻ ሰራዊት ሳሉ በዚህ አንጻር ምን ውጤት እየተገኘ ነው? ያው እንደዚህ መግለጫ ከተሰጠ ጀምሮ እንደዚህ ምረት ለመጠየቅ ወደኛ እጃቸውን የሚሰጡ ወደኛ ምረት ለመጠየቅ እንደዚህ የሚመጡ ብዙዎች አሉ። እንዲሁ መታወቂያ በብርጌድም ሰጥናቸውና እንደዚህ መልካም አቀባበል አድርገን በቦታቸው እንደዚህ በቃ እንዲቀመጡ አርፈው እንዲቀመጡ ትግሉንም እንደዚህ የወደዱ ትግሉን ተቀላቅለው እንደዚህ አማራ ፋኖ በጎንደር ተቀላቅለው አብረው እንዲታገሉ እየተደረጉ እንደዚሁ ያሉ አሉ። በትክክል ከዋት ጀምሮ ሰላም አስከባሪዎች ወደኛ እየደወሉም እየመጡ ነው ያለ። ዳንስ ወደኛ አስተገኘውን መታወቂያ ሰጥናቸው እነሱ ወደኛ ተቀላቅለዋል። አድማ ብተናም እንደዚሁ በመገኘት ላይ ያሉ በሰላም ምረት ጠይቀው እነሱ ወደኛ እንደሚቀላቀሉ እየተነጋገርን ያለበት። እንግዲህ አሁን ከሚነግሩኝ በመነሳት በአጠቃላይ ትግሉ የፋኖ ትግል ህዝባዊ እንደሆነ ይገለጻል። አሁን ዛሬ እናንተ ያደረጋችሁትም በአጠቃላይ በህዝቡ ተሳትፎ የተካሄደ እንደሆነ ነው። የህዝቡን አጠቃላይ ተሳትፎ እንደው እንዴት መግለጽ ይቻላል? ዛሬው ውጊያም ከፍተኛ ሚና እንደነበረው ነው የሰማሁት። እስቲ በዚህ አንጻር ምንድን ነው ያለው? በጣም እጅግ በእጅጉ የሚመሰገንና የሚደነቅ ነው። የህዝቡ አንድነት፣ የህዝቡ አብሮነት በጣም የሚደነቅ ነው። ማለትም ከዚህ በፊት ከኛ ጋር በ17 በነበረ ውጊያ እንደዚህ ከጦርነት ምላሽ የተረፉት ከሞት የተረፉት አንዳንድ አልፈው የተረፉት እንደዚህ የሚያገኙትን ጭስ የለ እሴት የለ እንዲሁ ባላባት የለ ሰብስበው ለመጨፍጨፍ ሁሉ አስበው ነበረ። እንዲያውም በአጋጣሚ በ17 8 ግለሰቦች ቄስን
አሁንም ባህል አባቶች እንደዚሁ ቤተክርስቲያን ላይ እንደዚሁ ሲያግሱና ሲሰሩ እንደቆዩ እነሱ ምንጩ ብለው 8 ከያዙ በኋላ 6 ውጠው ሳመልጡ 2 ገለዋቸዋል። ስለዚህ እነዚህ የተገደሉ ሰዎች ህዝቡን በጣም አማረውታል። ምክንያቱም እነዚህ ሰዎች ቤተክርስቲያን ወይ ደግሞ ሰላማዊ ዜጋ ነን ብለውና እጅ ሰጥተው ከሞቱ ከዚህ በኋላ እኛ የሚጠብቀን አይናችን እያየን አንረሸንም። ከዚህ በኋላ ከወገኖቻችን ጋር ወይም እንደ ወገናችን ሆነን የአማራን ህዝብ ወይም የአማራ ፋኖ በጎንደር ተከላክለን አብረን እንሞታለን እንጂ በታምር አይናችን እያየ አንታረድም የሚል ሴቱም ወንዱም ቄሱም ባላባቱ አጠቃላይ ሆብሮ የተነሳበትና በቅርብ የተነሳበት አግባብ እዛው ጎንደር እንቆያለን። የፋኖ ተጋድሎ ብዙም እንቅስቃሴ በማይታይበት በጠገዴ ቅራቅር ወረዳ የአማራ ፋኖ በጎንደር የተከዜ ክፍለ ጦር ታላቅ ጀብዱ ከሰሞኑ ፈጽሟል። ሶሮቃ ከተማ የሚገኘውን ፖሊስ ጣቢያ በማጥቃት በፋኖ ምክንያት የታሰሩትን ያስለቀቀው የተከዜ ክፍለ ጦር ከተማዋን መቆጣጠር መቻሉ ተመልክቷል። ከእስር ቤት ነፃ ከሆኑት መሃል ወደ አዲስ አበባ እያመሩ የነበሩና ኬላ ላይ የተያዙ 2 ኤርትራውያን ሴቶችም እንደሚገኙበት ነው የክፍለ ጦሩ አመራሮች ለአንከር ሚዲያ የገለጹት። ትናንት ምሽት በጠገዴ ቅራቅር ወረዳ ሶሮቃ ከተማ ከተከዜ ክፍለ ጦር በጎይቶም ርስቃይ ብርጌድና በብሶተኛው ብርጌድ ጥምር ጦር የተሰራው ከሌሊቱ 6 ሰዓት በአሰቃቂው የብልጽግና ስርዓት የሚፈጸምበት ከሶሮቃ ከተማ በተሰራው ኦፕሬሽን መሰረት በከተማው የነበረውን የንጹሃን መታገሻ በሆነው ፖሊስ ጣቢያ ላይ ከፍተኛ ጦርነት ከተደረገ በኋላ ከባድ የነበረውን ምሽግ በቀላል መስዋዕትነት ምሽጉ ከተሰበረ በኋላ በጣቢያው የነበሩ ንጹሃን የታገቱት 14 ንጹሃን ሲሆኑ ከ14ቱ ደግሞ 2ቱ የግነታቸው ኤርትራውያን የሆኑ ወደ አዲስ አበባ ወንድማቸው ሰርግ ጥሪ አክብረው እየሄዱ ሳሉ ከሶሮቃ ኬላ ተይዘው ወደ ፖሊስ ጣቢያ እንደገቡ ነው የተያዙት ሰዎች መረጃውን የሚሰጡት። በጣቢያው ላይ የነበረው ሁኔታ 18 ነፍስ ወከፍ መሳሪያዎች ጣቢያ ሰብረን ያገኘነው መጋዘን ላይ ከ18ቱ 4ቱን እዛው ይዘውት ከነበሩ ሰራዊቱ ነው ከእጃቸው የማረክ ነው። ሌላውን መጋዘን ላይ ያገኘነው። እንደዚሁም 300 ፍሬ ጥይት የብሬን ጥይት ከነሸንሸሉ አግኝተናል። በዚሁ አጋጣሚ ግን የሶሮቃ ከተማ ባንኮች የግልም ሆነ የንግድ ባንክ ነበሩ። ፋኖን መሰረት ባደረገ መልኩ የውንብድናና የዘረፋ ስርዓት እንዳይፈጸም ጠንካራ የሆነ ስራ ሰርተናል። ምንም አይነት ሌላ ተጽዕኖ እንዲደረግና ንብረት ዘረፋ እንዳይደረግም ጥንቃቄ በተሞላበት መልኩ አድርገን ወጥተናል። ምናልባት በተኩስ ልውውጥ ፋኖን ማግኘት ሳይቻል ሲቀርና እነሱ ሲያመልጡ ግን የተወሰኑ ሮጠው ያመለጡት 5 ንጹሃን ንብረቶችን ጨፍጭፈው ወጥተዋል። የከብት ንብረቶች እንደተመቱ ማህበረሰቡ መረጃ እየሰጡን ነበር። ጧት ሌላው ማሳሰቢያ ነው ለማቅረብ የምፈልገው ለመላው የአማራ ህዝብ እና በተለይ ደግሞ በአድማ በትን በሚኒሻ እንዲሁም ሰላም አስከባሪ አልፎ ተርፎም ደግሞ በኢትዮጵያዊነታቸው የሚተማመኑ የመከላከያ ሰራዊት በሙሉ ወደ ኢትዮጵያ አድን የአማራ ፋኖ ሰራዊት በመከላከል ኢትዮጵያችን ደህንነቷን እንድናስከብርና ታሪኳን ጠብቀን እንድንኖር መልእክታችን ማስተላለፍ እንፈልጋለን። ክፍለ ጦሩ ዋና አዛዥ አንዳንድ ጉዳዮችን የሚናገሩት ይኖራል። ወደሱ ላቅና ጦር አይስተልን እግዚአብሔር ይመስገን። ስሜ አይረሳው ተቀባለው ከተከዜ ክፍለ ጦር ዋና አዛዥ ነኝ። ትናንት የነበረው ተጋድሎ ከሌሊቱ 6 ሰዓት ነው ጊዜው የተጀመረ እና አብዛኛው እነሱም የነበሩበት ቦታ ላይ ትላልቅ ምሽጎች ተሰርቶ ነበር። የእኛም በደፈጣ ገብቶ ፋኖን ዝም ብሎ ምሽግም አልነበረውም ሜዳ ነው የነበረና ትላልቅ ተጋድሎ የቦምቡሩና የብሬን ተኩስ ልውውጥ ነበር። በዚህ ተረባርቦ ግን የሶሮቃ ከተማ ፖሊስ ጣቢያውን የእነሱ ወደ 4 ሞት ቁስለኛም ጭምርትም አለው። ከዛ በተረፈ ያው ፖሊስ ጣቢያውም እስረኛውን ፈትተዋል። እኛው አባል ከዛ የነበረውን የፖሊስ ጣቢያው የሱ መሳሪያ ሰው ማውጥቷል። እስረኛውን ፈቱ በእንክብካቤ አሁን እየተቀበላቸው እንዳለ ነው። የኛዎች ግን በጣም ጀግናዎች የሚባሉ ሰዎች ነበሩ። ከምሽግ ላይ ምሽግ እየተረባረቡ ይገቡ። እንግዲህ እናንተ አካባቢ የፋኖ እንቅስቃሴ ብዙ አይታይም ነበር። አሁን ክፍለ ጦሩ ከተቋቋመ ጀምሮ እንቅስቃሴ ጀምራችኋል። እስቲ በእናንተ አካባቢ ምን ያህል ተጋድሎ የተጠናከረ ነው? እንግዲህ አጠቃላይ የሆነ በተለይ ወልቃይትንም ጉዳይ አቅራቢያ ስለሆነ ብዙ ተጋድሎ ከፊታችሁ ይጠብቃል እና እስቲ አጠቃላይ እንቅስቃሴያችሁ ምን ይመስላል? ያው በቁርጠኝነት እንደተያያዘ ነው የምንገልጸውኛ። እያስመሰለ ነው መከላከያ ልብስ እያስለበሰ የሚልከውን ወታደር ጁንታ የነበረውና በማስመሰል ግን ልብስ በማስለበስ አንዳንድ ነገሮች በማድረግ የመከላከያ አስመስሎ እያመጣ ህዝቡ እያስጨፈጨፈ ነው፣ እያስደፈረ ነው ያለ። ወልቃይት ጠገዴ ላይ በጣም ትላልቅ ግፎች እየተፈጸመ ነው። ያው ፋኖም አሁን ባለው አደረጃጀት እንዲቀጥልና ክፍለ ጦሩን ዘርግቶ ከሚኒሻም ከፖሊስ አባላት የሚያለ ከአማራ ህዝብ እባካችሁ ጠጉልን ወደኛ እንድንሆን እያለ ፋኖም ጥሪ
ያደርጋሉ ነው። ይሄ ገዢው መንግስት አብይ አህመድ በቀን እንኳን ደም ሲያፈስ እያዋለ ደም ሲያፈስ የሚያመው ሰይጣን የሆነ ሰው እውነት ኢትዮጵያውያን ዝም ብሎ እያየ በመሆኑ በጣም የሚገርም ነው። በኦሮሚያም በትግራይም እንዲሁ በአማራም በቃ በተለያዩ ቦታዎች ደም ሲፋሰሱና እንዲገዳደሉ የሚያደርገው ሴራዎች ነው። አሁን ይህን ቀጥሎ ከኛ ላይ አሁን ይህን ግፍና በደል ሊፈጽም ያለ እኛ የምንፈልገው እንደ አማራ ክልል የምንፈልገው ግን ህዝቡ በጎናቸው ቆሞ ቢሮም እንደ ኢትዮጵያ ፋኖን ድጋፍ እንዲያደርግልን እንፈልጋለን። በውስጥም ያለን በውጭም ያለን። ሰሜን ሸዋ በዚህ ሰሞንም ለአብይ አህመድ ሰራዊት ረመጥ የሆነበት ምድር ሆኖ ነው የሰነበተው። ባለፉት ጥቂት ቀናት በምንጃር አረርቲ በአገዛዙ ኃይል ላይ በተወሰደ የደፈጣ ጥቃት በርካታ ኃይል የተደመሰሰበት መሳሪያዎች የተማረኩበት እንደሆነ የአማራ ፋኖ የሸዋ እዝ ለአንከር ሚዲያ ገልጿል። የአገዛዙ ፕሮፓጋንዳ መሬት ላይ ያለውን ሀቅ አያሳይም የሚለው የእዙ ቃል አቀባይ በርካታ ድሎች እየተመዘገቡ ነው ይላል። በኦራል መኪና ሰራዊት ጭኖ ከበረሃት ወደ ምንጃር ሲንቀሳቀስ የነበረን የጠላት ኃይል ወይም የመከላከያ ኃይል ከቀኑ 8 ሰዓት አካባቢ ልዩ ቦታው ጠዶ በሚባል 02 ቀበሌ ጠዶ በሚባል አካባቢ ላይ የተስፋ ብርጌድ የሻለቃ 1 እና 2 ደፈጣ በማድረግ እዛ ጠዶ በሚባል ልዩ ቦታው ላይ ደፈጣ በማድረግ የመንግስትን ታጣቂ ኃይል ወይም የመከላከያ ኃይል እንግዲህ ከፍተኛ ኪሳራ ደርሶበታል ማለት ነው። በዚህ የመንግስት ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ገጥሞታል። ከፍተኛ ሙትና ቁስለኛ ነበሩ። እንግዲህ እርምጃ ከተወሰደበት ኦራል ላይ ተጎዱ የመከላከያ ኃይል አባላትን ሙትና ቁስለኛውን በአምቡላንስ ሲያመላልስ ነው የዋለው። ወደ በረሃት እና ወደ ምንጃር ጭኖ ወስደዋል ማለት ነው። ይሄ የቤተሰብ ክፍለ ጦር ተስፋ ብርጌድ የተሰራ የጦር ኦፕሬሽን ነው። እንግዲህ ሌላው ኃይለማርያም ማሞ ብርጌድ በሀገረ ማርያም አካባቢ የተሳቀስ ብርጌድ ነው። በዚህ ደግሞ እንግዲህ በሰሞኑን በቀደም ከፍተኛ ስርዓቱን ጠብቆ ነበሩ የሚሊሻ ፖሊስ አባላት እስከዛሬ የተለመደ መከላከያና የአድማ ብተና አባላት ነበር ከተቋሙ ሲሰሩ የነበሩ። አሁን የሰራ የጂአር ስራ የህዝብን ስራ በተለይ ፖለቲካውን በደንብ በማሰር በማስገንዘብ ወደ ትክክለኛው መስመር እንዲመጡ በማድረግ ከበርካታ የሚሊሻ አባላትና የፖሊስ አባላቶች ከማርያም ማሞ ብርጌድ አባላቶችን ሊቀላቀሉ ተደርጓል። ከነሙሉ ትጥቃቸው ተቀላቀል ማለት ነው። በዚሁ አማራ ፋኖ ሸዋ እዝ ስር ከሚንቀሳቀሰው በደቡብ አካባቢ ያለ የነገርጋር ክፍለ ጦር በአንበሳው ብርጌድ በኃይለ ማርያም ማሞ ሻለቃ የተሰራ የደብረ ብርሃን ከተማ ማረጋገጥ አካባቢ የተሰራ ኦፕሬሽን አለ። በዚህ ኦፕሬሽን ሌሊት 5 ሰዓት አካባቢ የተሰራ ኦፕሬሽን መከላከያ ሰፎበት ያለ በመረጋገጥ አካባቢ ያለ ካምፕ ነበር። እዛ ላይ ፋኖ ኃይላት በማድረስ እንዲሁ የመንግስት ኃይል ከፍተኛ ሰብአዊና ቁሳዊ ጥቃት አድርሶበታል፣ ቻራ አድርሶበታል። ማን የፋኖ ኃይል እዚህም ከፍተኛ ሙትና ቁስለኛ እንዳለ ነው። ሌላው ከዚህ ጋር በተያያዘ ኦፕሬሽን ሊሰሩ የገቡ የፋኖ ኃይሎች እንግዲህ ይህንን ግርግር በመጠቀም ሊወጡ ወይም የመከላከያ ኃይልን ከተው ወደ ፋኖ ሊቀላቀሉ የነበሩ የመከላከያ ኃይሎችን ይዘው መጥተዋል። 1 ብሬን እና 3 የኮማንዶ ጥቁር ክላሽ ባለሀዲዱን ይዘው ተቀርበዋል ማለት ነው። የዚሁ የነጎድጓድ ክፍለ ጦር የአንበሳው ብርጌድ የፋኖ አባላቶች ማለት ነው። ሌላው ከዚህ ጋር በተያያዘ እንግዲህ ስርዓቱ ከፊት ለፊት ጦርነት ባሻገር በዚሁ በደብረ ብርሃን በተለያዩ ካምፖስ ያሉ የአማራ አድማ ብተና የሀገር መከላከያ ኃይሎች ተቋሙን እየለቀቁ የቡድን መሳሪያዎችን እንዲሁ በርከት ያሉ የመሰከብ መሳሪያዎችን ይዘው ከነሙልካቸው የተቀላቀሉ አባላቶች ከዚህ በበሸባደው እንዲሁ በደብረ ብርሃን ዙሪያ ያሉ የመከላከያና የማለት ካምፖስ ያሉ የመከላከያና የአማራ አድማ ብተና ኃይሎች ወደ ነጎድጓድና ወደ መብረቁ ብርጌድ የፋኖ ኃይሎች ተቀላቅለዋል ማለት ነው። ሰሞኑ በተለይ በቀወት ይፋት አካባቢ የድሮን ጥቃት በመፈጸም ንጹሃን መገደላቸው በሰፊው እየተነገረ ነው። በአንጻሩ አገዛዙ መጠነ ሰፊ የሆነ ጦርም አዘጋጅቶ ሌላ ዙር ጥቃት ለመክፈትም እየተዘጋጀ ነው። እንዲህ አይነት ነገሮች ይሰማሉ። ሰሞኑን አብይ አህመድ ባህር ዳር ሄዶ የሰላም የሚመስል ጥሪ ያቀርባል። ግን መጠነ ሰፊ የሆነ ጥቃት በድሮን የታገዘ ጭምር ሰላማዊ ሰዎችን የተጨፈጨፉበት እርምጃዎች ጭምር ተወስደዋልና ምንድነው እየሆነ ያለው? እናንተ በአንድ በኩል የስርዓቱ ታጣቂዎች የስርዓቱ ተዋጊዎች እየከዱ ስርዓቱን እየተለዩ ነው የሚል መረጃ ነው እንግዲህ ያደርሳችሁ ያላችሁት። በተቃራኒው አገዛዙ ግን ለሌላ ዙር ጥቃት እየተዘጋጀ ነው። አዎ እንግዲህ አሁን ቅድም ያልካቸውን ያነሳቸው ነጥቦች በተለያዩ ሚዲያዎች ታተማል። እንግዲህ መንግስት ያው በርካታ ያልተነካ ኃይል እንዳለው ጭምር ሲገልጽ መጠን ነው። ይሁን እንጂ መሬት ያለው ሀቅ ግን አይደለም። ያው መሬት ያለው ሀቅ ነገር ሙሉ የመንግስት ኃይል በመደረጃ እየተናደ ነው ያለው። ያልተነካ ኃይል የሚለው እንግዲህ የትኛው ኃይል እንደሆነ ለኛም ራሱ ግራ ገብቶናል። ከሰማይ የሚለው ኃይል ካለ ተደብቃለ ማለት የሰው ኃይል ማለት ነው። እንግዲህ መሬት ላይ ያለው ለኛም ኮማንዶም የባህር ኃይልም ሙሉ እየፈረሰ እየተበተነ ወደ ፋኖ እየተቀላቀለ ነው ያለው። መከላከያ መታገል የሚፈልገውን እያታገል የማይፈልገውን ደግሞ ወደ ቤተሰቦቻቸው የሚያስፈልጋቸው ነገር እያሟላቸው ይገኛል። በዚህ ልክ ነው መሬት ላይ ያለው ሀቅ። ነገር ግን ያው መንግስት ያው ድንጋጤ የፈጠረው ሊሆን ይችላል ብለን ነው የምናስበው። እናም ደግሞ ያው ድንጋጤ የፈጠረው ፕሮፓጋንዳ ምን በጠቅላይ ሚኒስትሩ ቀጥታ ሲነገር ነበር። ያልተነካ ኃይል አለን ወደ ጦርነት የምናስገባው
የሚለው እንግዲህ በቀጣይ ማየት ነው የሚሆነው። እውነት አለው የሚለው መሬት ላይ ያለው ተጨባጭ ሁኔታ እንግዲህ አዲስ አበባና በመንግስቱ የሚጠብቁ ሪፐብሊካን ጋርዶች ሳይቀሩ ወደ አማራ ክልል በተለይ ሸዋ አካባቢ ተሰማርተዋል። የባህር ኃይሉም እንደ ሸዋ አካባቢ ተሰማርተዋል። እንግዲህ ባህር ኃይል እንደ ሸዋ ተራሮች ላይ ምን እንደሚሰራ ጥያቄው እንደራሱ ጠይቆ መልሱ ማግኘት ይችላል። ማንኛውም ሰው ሀቁ የትኛው ነው የሚለውን ነው እና ይህን ነው ልንፈልገው እና ከፕሮፓጋንዳ የዘለለ ከውሸት የዘለለ መንግስት ላይ ተጨባጭ ሁኔታ የለም ነው ትክክለኛው መሬት ያለው። ምናልባት የዛሬው ጥቃት ምንን ያመላክታል? እንግዲህ በደፈጣ የወሰዳችሁት እርምጃ ነው። እናንተ ይህንን እርምጃ ስትወስዱ እነሱ ደግሞ በብዙ እጥፍ ሰላማዊ ዜጎችን እየጎዱ ነው። በእርግጥ ይህ አይነቱ እርምጃ በተለያዩ የአማራ አካባቢዎችም የቀጠለ ነው። በርካታ ሰዎችን ይገላሉ። የእናንተን ጥቃት ተከትሎ እንዲህ አይነቱ ነገር በብዙ መልኩ ተቃውሞ ግዘት እየቀረበበት ቢገኝም አገዛዙ ቀጥሏል። እስቲ ምን ማለት ነው አሁን የዛሬው የእናንተ ጥቃትና ያስከተለው የሲቪሊያን ጉዳት ምንድን ነው የሚሰጠው መልእክት? እንግዲህ ይሄ የሚሰጠው መልእክት ምንድን ነው? አገዛዙ ከዕለት ዕለት በእያንዳንዱ ቀናት ሰዓታት ውርደትን እየተከናነበ ሽንፈትን እየተከናነበ ስለሆነ ምንም አይነት በሚፈልገው ልክ እየሄደ ስለሆነ ፋኖ ደግሞ ከነሱ በተቃራኒው መንገድ በተሻለ መንገድ ከህዝብ ጋር የህዝብ ትስስርን በመፍጠር ከሃይማኖት ተቋማቶች ጋርም ከተለያዩ እያንዳንዱ አደረጃጀቶችን በማጠናከር ቅስቀሳ በማድረግ ግንዛቤ በመፍጠር ህዝቡ ከፋኖ ጎን እንዲሆን ትክክለኛ አሰራርን በመስራት ረገድ ገዢው ፓርቲ ወይም አሁን በመንግስት ለን ብሎ የሚያስበው የተቀመጠው አካል ንጹሃን ላይ የሚያደርሰውን ጉዳት እየተገነዘበ ህብረተሰቡ አሁን ላይ ለፋኖ ያለው አመለካከት የሚያደርገው ድጋፍ ከህዝቡ ከፋኖ ጎን በሀሳብን በተለያዩ ድጋፎችም እያደረግን ምክንያቱም ገዢው አካል ንጹሃንን እየረሸነን የተለያዩ ተቋማትን እያወደመ ስለሆነ ከመንግስት ይልቅ ወደ ፋኖ ያለውን ድጋፍና እያንዳንዱ እንቅስቃሴዎች ለፋኖ በማሳወቅ ወደ ተሻለ መንገድ ወይም ይህን ገዢ መንግስት ለመጣል ከፋኖ ጎን ሆኖ እያገዘና የተባበረ እንግዲህ ሰሞኑን ዛሬን ጨምሮ የአገዛዙ ወታደራዊ አዛዦችና የአማራ ክልል ባለስልጣናት በጎጃም በዋናነትም በርዕሰ ከተማዋ ባህር ዳር እስከ ጎንደር ያሉ አካባቢዎች ላይ ሰላም እንዲሰፍን የተደረገው እንቅስቃሴ ውጤታማ በመሆኑ ሰላማዊ እንቅስቃሴዎች የተለመደው ቀጥለዋል የሚል ነገር እያነሱ ነው። ምናልባት መሬት ላይ ያለው እውነት ምን ይመስላል? ሁሉ ነገር ወደ ነበረበት ወደ ሰላሙ ተመልሷል፣ በቁጥጥር ስር አድርገናል ነው እንግዲህ ከወታደራዊ አዛዡም የተሰጠው መግለጫ። ይህ እንግዲህ ምናልባት ለነሱ ለፕሮፓጋንዳ የሚጠቀሙበት አካል እንጂ በከተማዋ ርዕሰ መዲና በ20-30 ኪሎ ሜትር ውስጥ ባሉ እያንዳንዱ ቦታዎች ላይ ሙሉ በሙሉ ከተማውን ሳይቆጣጠሩ ያለው እንቅስቃሴ በእያንዳንዱ ፋኖ ቁጥር ሲዋሉ በርካታ ቀበሌዎች ግን ህዝቡ ይህን ጠንቅቆ ያውቃልኝ። ያው በሚዲያ ላይ የማጭበርበር ሁሌም የተለመደ ስራቸው ስለሆነ እያንዳንዱ ግን መሬት ላይ ያለው ነገር የት ቦታ ላይ በየትኛው አካባቢ ፋኖ እንቅስቃሴ እያደረገ ድል እያስመዘገበ እንደሆነ እያንዳንዱን ችግሮችን መንግስታዊ መዋቅሮች እየተዘረጉ የተለያዩ አደረጃጆችን በመፍጠር የጎበዝ አለቃዎችን በማስመረጥ ህዝቡ በራሱ ሊተዳደር የማድረግ ቀጣይ ይበጅኛል ይሆነኛል የሚለውን አካል ህብረተሰቡ መምረጥ መቻል እንዳለበትና በማስተዳደር ረገድ መፍትሄ እንዲሰጥ እየተደረገ ያለው ሙሉ በሙሉ በክልሏ ውስጥ ያሉ ቀበሌዎችን ሳያስተዳድር ምንም አይነት ሰላም ነው ሁሉም ነገር እንደዚህ ብሎ የሚያስበው ይሄ እንግዲህ ምናልባት ሚዲያ ላይ ላለው ብቻ ከመጽሐፍ እየዘለለ በተግባር ግን የሚታዩ የተሳሳተ ነው የሚሆነው ህብረተሰቡ ራሱ ምስክርነት የሚሰጥበት ሁኔታ በእነሱ በኩል ጥቃት ተከፍቶ እናንተ በመከላከል ላይ እንደነበራችሁና ይሄ ተቀልብሶ ነው እንግዲህ አሁን የአገዛዙ ኃይል ኪሳራ የደረሰበት። እስቲ የማጥቃት አላማቸው ምን ነበረ? እንዳልኩት ነው እንግዲህ የመከላከል ውጊያ ነው አድርገን እንደገና ውጊያውን ቀልብሰን ማጥቃት የቻልነው። ምናልባት እሱ ባልደረሰባቸው አካባቢዎች በአንዳንድ ቦታዎች ማለት ነው ህዝባችንን በከፋ ችግር እያደረሰብን ላለው ችግር ያን ችግር ለማድረስ ነው እንግዲህ ወደ አንበሳሜ ግስጋሴ ላይ ሳለ ነው እንግዲህ በመከላከል ውጊያ መልሶ ማጥቃት የተቻለውና ሰፊ ኪሳራ ማድረስ የተቻለው። ምንም ጥርጥር የለውም ሰራዊት ለዚህ ህዝብ የሚጨነቅ አይደለም። ይህን ህዝብ ለማጥፋት አጀንዳ አድርጎ እየተንቀሳቀሰ ያለ ሰራዊት ነው። በየደረሰበት ይዘርፋል፣ ያሰቃያል፣ የፈለገውን ሁሉ ያደርጋል። ኢሰብአዊ የሚባለውን ድርጊት ሁሉ የሚፈጽም የድሮውን የሀገር መከላከያ ሰራዊት ወይም ደግሞ የአንድን ሀገር መከላከያ ሰራዊት የማይመጥን ሰራዊት ነው። ይህንን ሰራዊት እንግዲህ ዛሬ ሙትና ቁስለኛ ማድረግ ተችሏል። እንዳልከው የመከላከሉን ነው ወደ ማጥቃት ውጊያ ማድረግ የቻለው ማለት ነው ፋኖ ነው። እንደው ባጭሩ ጦርነቱ እንዴት ነበር ነው? በተወሰነ ደረጃ እንግዲህ ሰዓታት የፈጀ ጦርነት ነው። አሁን ምናልባት የተጠናቀቀ አይመስለኝም። ውጊያ ላይ ያላችሁ ነው ወደ እናንተ የደወልኩትና እስቲ ጦርነቱ እንዴት ነበር? የኃይል አሰላለፉ በእነሱ በኩል በእናንተ በኩል የነበረው በአጠቃላይ ጦርነቱ ገጽታ ምን ይመስላል?
ጦርነቱ በአጠቃላይ በጣም የተጠኑ ቦታዎችን በመያዝ ነው ጀውን ያደረግነው። በምንም አይነት ኪሳራ ሳይደርስብን ነው እሱን ሙትና ቁስለኛ ማድረግ የቻለው። እንግዲህ ያለ የሌለውን ኃይል ነው ተጠቅሞ መምጣት ችሎ የነበረው። አሁን ወደ ነበረበት ተመልሷል። እንግዲህ አሁንም የተጠናቀቀ ጦርነት አይደለም፣ ተፋጠን ያለ ነው። አሁንም ስራ ላይ ነን። ስለዚህ እንግዲህ የሚቀጥል ነው የሚሆነው ማለት ነው። እንግዲህ ሐሙሲት በጣም ወሳኝ ወታደራዊ ጠቀሜታ ያላት ቦታ ናት። ለባህር ዳርም እንደዚሁ በአካባቢው ላለውም የተለያዩ ቦታዎች በጣም ወሳኝ የሆነች አካባቢ ናትና እስቲ ይሄንን ድል ማድረግና ውጤት ማግኘት የሚኖረውን አጠቃላይ ጠቀሜታ እንዴት መግለጽ ይቻላል? እውነት ነው። ሐሙሲት በጣም ኮሊደር ናት። በተለይ ለባህር ዳር ለክልሏ መዲና ከተማ ኮሊደር የሆነች ቦታ ናት፣ በተለይ ከወታደራዊ ጠቀሜታ አንጻር። ስለዚህ ዛሬ በነበረን ፕሮግረስ ዘንዘልማ ለመግባት በሚያስችል ቁመና ላይ ሳለን ነው እንግዲህ ጀንበር አጥሮን የቀረ እንግዲህ የመሆን እድል ይኖረዋል ማለት ነው። ከዛ ውጭ ቦታ በጣም ጠቃሚ ቦታ ናት፣ በተለይ ወደ ክልሉ ለመግባት ማለት ነው። ስለዚህ ከሐሙሲት እስከ ባህር ዳር ያለው ቀጠና ኦልሬዲ ፋኖ የተቆጣጠረው ቀጠና ነው። የሐሙሲትን ኮሊደር በመስበር ወደ ክልሉ መዲና እንግባ ካልን መግባት የምንችልበት ቁመና ላይ ነው ያለን ማለት ነው። እንግዲህ የባህር ዳርን በር እያንኳኳችሁ እንደሆነ ነው የሚገባኝ። ሰሞኑን የመከላከያ ኤታ ማጆር ሹም የሰጡት መግለጫ ላይ የክልሉም መንግስት 7 ቀን ቀነ ገደብ አስቀምጦ መሳሪያችሁን ሰጣችሁ ወደ ሰላማዊ ህይወት ተመለሱ የሚል ጥሪ አድርጓል። ይሄ ጥሪዎች በሚደረጉበት ጀነራሉም የእናንተን አቅም በማሳነስ ከፍተኛ ድል እንዳገኙ በገለጹበት ማግስት ነው እንግዲህ እንዲህ አይነት ድል እንዳገኛችሁ እየገለጻችሁ ያላችሁት። ይህ ምን ማለት ነው? እንግዲህ ከወታደራዊ ሚኒስትር ከወታደራዊ ጠቀሜታ አንጻር ብዙ ማውራት ባልችልም እንግዲህ ጨፍጫፊው ብርሃኑ ጁላ እንደሚለው ሳይሆን መሬት ላይ ያለው ሀቅ የተለየ ነው።